ሰኔ 21 ቀን የእናታችን የእመቤታችን የቅድስት ድንግል ማርያምን ዓመታዊ ክብረ በዓል በታላቅ ድምቀት እናከብራለን ብለናል። ይህንን ክብረ በዓል ስለምንድን ነው የምናከብረው ስንል ይህንን ክብረ በዓል የምናከብረው በሁለት ዋና ዋና ምክንያቶች ነው። የመጀመሪያው ስለምንድን ነው ስንል እመቤታችን ቅድስት ድንግል ማርያም በዚህች ዕለት በዛሬው ዕለት ሰኔ 21 ቀን ልጇን ወዳጇን ጎልጎታ በሚባል ቦታ ላይ እንባዋ እንደ ጅረት ውሃ እስኪፈስ ድረስ ለኃጥአን ምሕረትን የለመነችበት ዕለት ነው። ጌታችንም ልመናዋን ተቀብሎ ቃል ኪዳንን የገባላት ዕለት ነው። በዚህም ምክንያት ሰኔ ጎልጎታ እያልን ይህንን ክብረ በዓል በታላቅ ድምቀት እናከብራለን። ሁለተኛው ምክንያት ደግሞ ስለምንድን ነው ስንል በአዲስ ኪዳን የመጀመሪያዋ ቤተክርስቲያን በእናታችን በእመቤታችን በቅድስት ድንግል ማርያም ስም ሰኔ 20 ቀን ታንጻ ሰኔ 21 ቀን ደግሞ ቅዳሴ ቤቷ የተከበረበት ዕለት ነው። በዚህም ምክንያት ሕንጸተ ቤተክርስቲያን እያልን ይህንን ክብረ በዓል በታላቅ ድምቀት እናከብራለን ብለናል። ታዲያ ጥንተ ነገሩ እንዴት ነው፣ ታሪኩ እንዴት ነው የሚለውን ማወቅ ያስፈልጋልና እመቤታችን ቅድስት ድንግል ማርያም በጎልጎታ ምን እያለች ጌታዋን ለመነችው፣ እንደዚሁም ደግሞ ጌታችንስ ምን አይነት ቃል ኪዳን እንገባላትና ይህንን አጠር አድርገን እንመለከታለን ማለት ነው። እንግዲህ እናታችን እመቤታችን ቅድስት ድንግል ማርያም ሰኔ 21 ቀን ላይ ስለኔና ስለናንተ ስለ ኃጥአን በጎልጎታ ይኸውም ደግሞ የጌታችን የመድኃኒታችን የኢየሱስ ክርስቶስ መካነ መቃብር በሚሆን ቦታ ላይ ጌታችን መድኃኒታችን ኢየሱስ ክርስቶስን ምሕረትን ለምናልናለች። ምን እያለች ጌታችንን ለመነችው ካልን ደግሞ እናታችን እመቤታችን ቅድስት ድንግል ማርያም እንዲህ ስትል ጌታችንን ተማጸነችው። አቤቱ እኔ እናትህ ገረድ የምሆን በማኅፀኔ 9 ወር ከ5 ቀን ተሸክሜሃለሁና ጡቶቼንም 4 ዓመት እየጠባህ አድገሃልና እለምንሃለሁ ማልድሃለሁ አለች። ሄሮድስ በምቀኝነት ሊገድል በፈለገ ጊዜ አንተን በጀርባ አዝዬ 4 ዓመት ከአንዱ ሀገር ወደ አንዱ ሀገር ተሰድጃለሁና አቤቱ ጌታዬና አምላኬ ኢየሱስ ክርስቶስ ሆይ ጸሎቴንና ልመናዬን ስማኝ አለች። አቤቱ ማኅፀኔን ዓለም አድርገ 9 ወር ከ5 ቀን የተሸከሙህን አቤቱ በቁርና በብርድ ወራት በቤተልሔም ከኔ መወለድህን አስባለች። አስተውል እግዚአብሔር ቤተሰቦች፣ እናታችን እመቤታችን ቅድስት ድንግል ማርያም ይህንን ጸሎት የጸለየችው ለራሷ አይደለም። ይህንን ጸሎት የጸለየችው ምሕረትን የለመነችው ለጻድቃን አይደለም፣ ለእኛ ለኃጥአኑ ነው። የዘላለም ኪዳንን ታገኝ ዘንድ በቃል ኪዳኗም ደግሞ እኛ ልጆቿ እንማር ዘንድ ነው። እመቤታችን ቅድስት ድንግል ማርያም ጎልጎታ በተባለ ቦታ ላይ ልጇ ወዳጇን ምሕረትን የለመነችልን እንዲህ አለች። እመቤታችን አቤቱ ከአንተ ጋር ከሀገር ሀገር መሰደዴን ስለ አንተም የደረሰብኝን ጭንቅና መከራ ረሃብና ጥም አስባለች። የምለምንህም አለች ለደጋጎች ለጻድቃን ብቻ አይደለም፣ በዚህ ዓለም ሳሉ ስሜን ለሚጠሩ መታሰቢያ ለሚያደርጉ በአማላጅነቴም ለሚተማመኑ ኃጥአንም ነው እንጂ አለች። አቤቱ ጸሎቴንና ልመናዬን አስተውል። ከአንተ ዘንድ የምሻውን የቃሌን ልመና ትሰማኝ ዘንድ የልቦናዬንም ሐሳብ ትፈጽምልኝ ዘንድ በዚህ ዕለትና በዚህችም ሰዓት 12 የብርሃን